ዛሬ ብድራችንን ልንመልስ በከባዱ ዛሬ በከባዱ ነው የምንመልሰው። ፍቅረኛዬን ይዤ ነው የመጣሁት። እንግዲህ እሷ ትንሽ ቀላ ትላለች እሷ እና ቢታንያ ትንሽ ትናደዳለች ብዬ አስባለሁ። ኦፍ ኮርስ በደምብ ትናደዳለች። አናዳታለሁ። ታናድጃታለች። ልተማመንብሽ እጹብ እባላለሁ። ምንድነው የቢኒ ለዛሬ ሚስቴ ናት። ካልሆነ የምትቀየር ናት ማለት ነው። በለውኔ እቀይርሃለሁ። ሌላ ሰው እናምጣ ሰው እንጂ በቃ እና ይመቻችሁ፣ ተከታተሉ። የልቤን ልንገርሽ አሳዝነሽኛ መታለች። አሁን ምንም እንዳልተፈጠረ አክተሽ ምንም አልተፈጠረ። አትፈሪያት ቪዲዮ ይቀርባችሁ መሰለኝ። ሌላስ አለልሽ ታምር ያ ሌላስ ታይባላለሁ። ደስ አይላትም ከኔ ውጪ ሌላ ሰው ሲያቅፋት። ለዛ ነው ታውቂያት ጓደኛዬ ናት። ታና ያባላለሁ ኮኒ እኔ ታና ያባላለሁ ማ ጽቡ ይባላልው ማናት አልነገርካት ብለኝ ለስለኛ ነገርካት። አይ ኦሬዲ ያው ቪዲዮ ላይ ታውቅሻለሽ ብዬ ነው። ከሷ ጋር አጋጣሚ ቪዲዮ እየሰራን ነበር። ለዛ ነው ኦኬ። ሶረብሽኳቸው ኦፍ ኮርስ አዎ። እና ለምን ቀድማ አልነገርከኝም? አንተ ያማል እንዴ? ምንድነው? እኔ አንቺ መስቀኝ ፈልጌ አይደለም እሱ የተናገረው። እሱ ስትናገሪ ምን የምናገርሽ ነው? ጀመረ በስነ ስርዓት ነገር የለም። ስለኛ የምታውቂው ነገር አለ ግን የሚያረጋት ታያታይ ቤብ ታያት ቤብ አሁን እኮ ነው ሰዓት ያወራው ነው አይደል? እኮ ምን ነው ያጠራኸኝ? ለምንድን ነው ምሳ እንብላ ብለኸኝ አይደል? እኔ እዛ ጓደኞቼ የመጡት ሲበሉ አልጠራሁትም። ዝም ብላ ነው አልጠራኝም እያለች ነው ብዙ ጊዜ አልጠራሁሽም ማለት እኮ አልጠማ የሴት ጓደኛ አያስፈልግም። እኔ ደብሯት ነበር ቪዲዮ ስታይ የለችም ነበር እዚህ አጋጣሚ። ለዛ ነው ደብሯት ነው እንጂ እንዳትናገራት ቢታንያ ባይዘው እንዳትናገራት ሲስተላ እንዳትናገሪው አንቺ ሳትጂ ቢያም በጣም ነው ያንተ አንተ ዝም ትላታለህ። መብቷ ነው ምን ነው ቢታንያ? አይ ሻታዛ ያኔ አንተ ጓደኛታችን ሆኖ አይደል? እስካሁን ብዙ ነገር ስትናገሩ ዝም ብዬ ቆምኩት ሲጋ እኮ እንደዛ አይደለ እንዴ? የተናገርከው ነገር ልክ ነው። አንተ ለኔ መደግፍ አልነበረብህ? ለማ ነው ላንቻ ደግፍ እኮ ላንቺ እንዴት ትደግፋል? ለኔ ደግፋል ብለሽ ነው የምትጠብቂው? ከዚህ በኋላ አናወራም። ጭራሽ ምን ሆነሽ ነው? እንዳመጣ ጭራሽ እንዳለ አይደለም። እግዚአብሔር እንዴ ቆይ መጀመሪያ ይቅርታ ቢያት አትቀጥም። ለምን እንዴ እንደዛ መተሻት ይቀር እንዴ? እኔ ምንም ያረኩ አብድነሽ ለምን ትከፍቻለሽ? ዝም በይ ለምን ትከፍቻለሽ? አሁንም ሰዓትሽ ነሽ። በጥፊ ነው የማጮልሽ። ነይ ካንተ ጋር ነው የምጣላው። ቀጣይ ነይ ይቅርታ ጠይቂያት። አልጠይቅም። አይ ይቅርታ ጠይቂያት። አልጠይቅም። ይቅርታ ጠይቂያት። አልጠይቅም። ይቅርታ ጠይቂያት። አልጠይቅም። ቢና አደረገው ሷን ይቅርታ ጠይቂያለሁ። ለምንድን ነው ይቅርታ የምጠይቅሽ? አንቺ እኮ ነሽ የመታሻት አይደል? ሲቀጥል አንቺ ማንሽ ገባሻ? እሷ ጓደኛዬ ናት ብዬሻለሁ። እኔ ምን አክብሪያት። እኔ ምን ነኝ? ጓደኛዬ ኖርማል ጓደኛዬ እኮ ኖርማል ጓደኛዬ እኮ። ስለዚህ እሷን አክብሪያት። አፏን ትቆጣጠር ማለት አፏን ትቆጣጠር። እንደፈለገች መሆን ትችላለች። ገብቶሻል? ቢኛም ከዚህ በኋላ ካንተ ጋር ነው የምጣለው። ደበረሽ ነው አመመሽ ነው መታችሽ እንዴ? ነይ ያች ነይ ቤተሰቦች አብዳለች። አመመሽ በጣም መታችሽ እንዴ? ናሳየች እኔ እንጃ እኔ በጣም ደንግጫለሁ። እንዲህ የምትሆን አልመሰለኝም ነበር። ቢታንያ አልገረመሽ? በጣም ገርሞኛል። እንዴት እንደማደርግ አላውቅም፣ ግን አንቺ ወይ ይቅርታ ትጠይቂያታለሽ? አልጠይቃትም። ምን ይመተኛለች እንደዚህ ቀጥቅጣያት። አንቺ ካረክሽው ምንም አይገናኝም። ብድር መመለስ አይባልም። አይ ያጸፋ ከባድ እንግዲህ ተጣልተዋል ቤተሰቦች። ይመቻችሁ።